ሰላም ተመልካቾቻችን፣ ዛሬ እንግዲህ የምንገኘው በሪያሊቲ ሪል ስቴት ሄድ ኦፊስ ነው። እስኪ ዛሬ አጠቃላይ ስለ ሪያሊቲ ሪል ስቴት አንዳንድ መረጃዎችን ከእንግዳዬ ጋር እናወራለን። እስኪ ወደ እንግዳዬ አብረን ነው ራስሽን አስተዋውቂ። እሺ መለስ፣ እንኳን በሰላም መጣ። እኔ ዘመን እባላለሁ። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። እንግዲህ ዛሬ ስለ ሪያሊቲ ሪል ስቴት ሙሉ መረጃ ለተመልካቾች ለማድረስ እንሞክራለን። በጣም አሪፍ። ስለዚህ እስኪ ከሪያሊቲ ማን ነው ከሚለው እንጀምር። እሺ፣ ሪያሊቲ ሪል ስቴት እንግዲህ ሼር ካምፓኒ ነው። ሪያሊቲ ሆኖ ካምፓኒ ከሆነ 20 ዓመታትን አስቆጥሯል። ከዚህ 20 ዓመታት ውስጥ እንግዲህ 10 ዓመት በኮንስትራክሽን ዘርፍ ነው ሲሰራ የነበረው። ስለዚህ ከ20 ዓመት ውስጥ ደግሞ 10 ዓመታቱን በሪል ስቴት ላይ አሳልፏል ማለት ነው። እንግዲህ ኮንስትራክሽን የሰራ ካምፓኒ ሪል ስቴት ላይ ሲመጣ ሞር የመውጣት ቻንስ አለው ብዬ አስባለሁ እና 20 ዓመታትን እንደ ካምፓኒ አሳልፈናል። በጣም አሪፍ። ስለዚህ ከዚህ ቀደም እስኪ ያስረከባችሁትን አፓርትመንት የት ያስረከባችሁ? በጣም ጥሩ ጥያቄ ነው። በ10 ዓመታት ውስጥ እንግዲህ 10 ዓመት የሚሞላል ከ4 ወር በኋላ ነው። በ10 ዓመታት ውስጥ እንግዲህ 9 ፕሮጀክቶችን አስረክበናል ማለት እንችላለን። ከ9 ፕሮጀክቶች ደግሞ የተወሰኑትን ለመጥቀስ ያክል ፖሊ አትላስ ደሳለኝ ሆቴል ፊት ለፊት በጣም ሌክዥሪ የሆነ በፕሮቶስ ቤት የሆነ ጂ+9 አፓርትመንትን አስረክበናል። በቀጣይ ደግሞ ጃፓን ጋር 2 ሳይቶችን አስረክበናል። የመጀመሪያው ጃፓን ሲቲ ቪው ይባላል። ሙሉ ሬዚደንሻል የሆነ ሌሎች ስታንዳርድ አፓርትመንቶች ናቸው። በቀጣይ ደግሞ ኮሜርሻል የሆነ ፕሮጀክት አስረክበናል። ለሚካኤል ደግሞ ዛሬ እንዳየው ሪያሊቲ አሁን ያለንበት ልጆቻች አጠገብ ሪያሊቲ ፕላዛ ሙሉ ኮሜርሻል እና ኦፊስ የሆነ ጂ+13 ህንፃዎችን ተጠቃሽ ናቸው ማለት ነው። በጣም አሪፍ። ስለዚህ ሁሉ ስታስረክቡ የደንበኛ ፊድባክ ምን ይመስል ነበር? ኮሜንታቸውስ እንዴት ነው? ዩቲዩባችን ላይ ካየኸው እንግዲህ የደንበኛ ፊድባክን በጣም በነፃነት የገለጹት ኢንተርቪው አለ እና በጣም እኛ የዴሊቨሪ ኢሹ የለብንም። ሁልጊዜ ባለበት አይደለም የምናስረክበው፣ ካለበት አስቀድም የምናስረክበው ሁልጊዜ ማለት ነው እና ደንበኞቻችን ኦልሞስት ቤተሰብ የሪያሊቲ ቤተሰብ ማለት እንችላለን። ቤተሰብ የሆንበት ምክንያት ፕሮሚሳችንን ኪፕ ስላደረግን እና ባለበትን ሰዓት ካለበትን ሰዓት በፊት ስላስረከብናቸው በጣም ደስተኞች ናቸው እና ኳሊቲ ላይም ኮምፕሮማይዝ አናደርግም። በጣም ጥንቅቅ ያሉ ቤቶችን ከዚህ በፊት በፊኒሽድ ብቻ ነው እየሰራ ነበር ነው። አሁን ነው ሳሚ ፊኒሽድን ያካተት ነው ያው በከስተመር ጥያቄ ምክንያት እንጂ ጥንቅቅ አድርገን ኳሊቲ ላይ በደንብ የምንሰራ ካምፓኒዎች ነው ማለት ነው። በጣም አሪፍ። ስለዚህ ሪያሊቲ ከዚህ የተለየ ምን የተለየ አሁን ከተማችን ላይ ብዙ ሪል ስቴቶች አሉ፣ እኛም ጋር ይላሉ። ሪያሊቲ እነዚህ ሪል ስቴቶች በምን ነው የሚለዩ? ሪያሊቲ እንግዲህ ከስማችንም አንስተ ሪያሊቲ እውነት ማለት ነው። እኛ እውነትን ነው ለህዝቡ ዴሊቨር እያደረግን ያለ ነው ብለን ነው የምናስበው እና ብዙ ጊዜ ከስተመሮች ርካሽ ማስታወቂያ ርካሽ ሆኖ አፓርትመንት አለ ሲባል እውነት ይመስላቸዋል። ያ ግን ፍጹም ስህተት ነው። ለምን ብለን መጠየቅ አለብን። እውነት ቤት በዚህ ሎኬሽን ይገኛል ብለን መጠየቅ አለብን እና እኛ ከፕራይስም አንጻር ከሎኬሽንም አንጻር በጣም ቆንጆ ሎኬሽን ነው የምናወጣው። ከሳቤት ከቦሌ ወደ ቦሌ ሳቤት ይህን አካባቢ ሳይታችን እና ሎኬሽን ኮምፕሮማይዝ አናደርግም። ፕራይሳችን በጣም አፎርደብል ከሆነ ፕራይስ ነው የምንሸጠው እና እኛ ለየት ብለን እንታያለን ወይ ደግሞ ለየት ያለን ካምፓኒ ነው የምንለው። ዴሊቨሪ ኢሹ ዜሮ በሚባል ደረጃ ምንም አይነት የዴሊቨሪ ኢሹ የለብንም። ዲሌ አናደርግም። ሁሌ ፕሮሚስ ኪፐር ነን። በጣም ደስ ይላል። እንደዚህ አይነት ሪል ስቴት ማግኘት ትንሽ ይከብዳል። ከተማው ላይ የዴሊቨሪ ኢሹ ነው ትልቁ ጥያቄ እና ይህን ነገር እናንተ ላይ ከሌለ በጣም አሪፍ ነው። አሁን ወደ ያዛችኋቸው ፕሮጀክት እንምጣ። አሁን ላይ ሪሰንት ፕሮጀክት አላችሁ ያስባሉ እና የት ያላችሁ?
በጣም ጥሩ እንግዲህ አሁን ላይ እኛ እንግዲህ በጣም ቶሎ ነው ሽያጭ ጨርሰን እንደምታውቀው ሳር ቤት ጋር ያለውን አፓርትመንታችንን አይተን ከሆነ 80% የደረሰ አፓርትመንት ነው። ሙሉ ለሙሉ ሶልድ አውት ነው። በጣም ቶሎ ነው ሽያጭ የደረስነው። ሽያጭ እንግዲህ የት አላችሁ ካልከን ጋዜቦ አደባባይ ጋር ቦሌ ያለቀው ፕሮጀክታችን ላይ እያስረከብን ያለን ሳይቶችን ላይ 3 ቤቶች አለን ማለት ነው። ከዛ ግን በጣም ጥሩ ፊድባክ ስላገኘን እንደምታውቀው የዲፕ ማስተካከል ነው። በጣም ኳሊቲ ኢንቫይሮንመንት ነው ያለው እና እየደገሙ ካጠገቡ አዲስ ሳይት ምክንያቱም በከስተመሮቻችን ጥያቄ መሰረት እዛው አጠገቡ እየደገሙ ነው። ልጅ የሆነ በተመሳሳይ ኳሊቲና አሚኒቲ እዛው አጠገቡ G+16 የሆነ ህንፃ እየሰራ ነው። ሙሉ ለሙሉ ለሽያጭ ይሆናል። በቀጣይ ደግሞ ራማዳ ሆቴል ገባ ብለን እንደምታውቀው በሎኬሽን እዛ አካባቢ ለገስት ሃውስ የሚሆን ቻንሱ ሀይ ነው። እሱም ደግሞ የትኛውን ተመርኩዘን ነው እየደገም ያለ ነው። የቦሌ አትላስ ሳይታችንን በተመሳሳይ ጥራትና ዴሊቨሪ እዚህ ራማዳ ሆቴል ገባ ብሎ በፍሎር 3 ቤት የሚያንጭ በአመት ከ6 ወር ብቻ የምናስረክበው ሳይት 36 አባወራ የያዘ ሳይት ላውንች አድርገናል። በቀጣይ ደግሞ ካሚንግ ፕሮጀክታችን ላይ ኤሉ በጣም በአዲስ መልክ ሚክስድ ዩዝ የሚለ አፓርትመንት ይዘናል። በጣም አሪፍ ቆንጆ ገለጻ ነው። እስኪ ጥያቄያችን እየጨረስ ነው። የመጨረሻ ጥያቄ ላድርገውና አሁን ኢትዮጵያ ውስጥ ብዙ ሪሴሎች አሉና እንደ አጠቃላይ ጀነራሊ ሪል ስቴት ላይ ብዙ ጥያቄዎች ይነሳሉ፣ ብዙ ሀሜቶችም አሉና ምን ማለት ትፈልጊያለሽ? አሁን ለሪል ስቴት አርሚዎች ሊሆን ይችላል፣ ክላይንቶችም ሊሆን ይችላል። ስለ ሪል ስቴት ምን ነገር? እሺ እንግዲህ ለከስተመሮቻችን የምንለው በጣም የካሬ ዋጋ ሲያንስ ለምን ብለው መጠየቅ እንዳለባቸው፣ እውነት ነው ወይ ይህ ካምፓኒ እውነት ነው ወይ፣ የካምፓኒ ፕሮፋይል ማየት የት አስረክቧል የሚለው ነገር ማየት አለባቸው። ሁልጊዜ ስለረከሰ ብቻ አይገዛም ብዬ ነው የማስበው። እና ከስተመሮቻችን ደግሞ እንደ ሪል ስቴት ደግሞ የሚሰራ ከስተመሮቻችን ካላቸው ላይ ቀንሰው ነው ይህን ነገር የሚያደርጉት። ኢንቨስትመንት ሊሆን ይችላል፣ ለመኖሪያ ሊሆን ይችላል። ስለዚህ እንደ ሪል ስቴት ቃላችንን የምናከብር ካምፓኒ ማለት ነው። አሁን ሪል ስቴት ለሰው በጣም አቢዩዝ ተደርጓል፣ ሰው ባለማስረከብ እና ሪያሊቲ ሪል ስቴት ደግሞ ይህንን ሙሉ ለሙሉ ቀርፎ የሚያወጣ ድርጅት ነው ብዬ ነው የማስበው። ስለዚህ ሁሉም ሰው ፕሮሚስ ኪፕ አድርጎ ማስረከብ አለበት ማለት ነው። ስለዚህ ዴሊቨሪ ላይ አትኩሮት ሰጥቶ መስራት አለበት ሪል ስቴት እና ደግሞ ይሄ አሚኒቲ ያለው ብለን እንደሸጥን ያንን ነገር መሬት ላይ አውርደን ደግሞ ለከስተመር ሳቲስፋክሽን መጨነቅ አለብን ማለት ነው። በጣም አሪፍ። በጣም ነው የምናመሰግነው ዘመን ለሰጠሽን ማብራሪያ። የመጨረሻው ጥያቄ እንግዲህ አንቺን ማግኘት የሚፈልጉ ክሊንቶች አንቺን ኮንታክት ማድረግ የሚፈልጉ የት ነው የምትገኙ? ኮንታክትሽን ሼር ታደርጊ? እሺ እንግዲህ ሄድ ኦፊሳችን ቅድም እንደተናገርከው ዩኒቨርሲቲ አጠገብ ሪያሊቲ ፕላዛ 3ኛ ፎቅ ላይ ነን። ከመምጣታቸው በፊት ደግሞ በምናስቀምጥላችሁ ስልኮች እየደወላችሁ ስለ ሳይቶቻችን መረጃ እንዲሁም ደግሞ ሳይት ለመጎብኘት የካሬ ዋጋችንን ለማወቅ በምናስቀምጥላቸው ስልክ ቢደውሉልንና መረጃ ከተቀበሉ በኋላ ወደ ሄድ ኦፊሳችን ቢመጡ ደስተኞች ነን። ስለዚህ ታች በምናስቀምጠው ስልክ ይደውሉልን። ተመልካቾቻችን እንግዲህ ዛሬው ማብራሪያ ይመስላል። ስለ ሪያሊቲ እንግዲህ በቂ መረጃ ያገኛችሁ ይመስለኛል። በሌላ ቪዲዮ እስከምንገናኝ ቸር